ቦርሳ ውስጥ ድብ የሚታደንበት ብረት ነበር። ነፍሰ ገዳዩ ቶም ቁልፉን ለመውሰድ እንደሚመጣ ያቅ ስለነበር ቦርሳ ውስጥ የከተተው። የባሏን ጩኸት ስትሰማ ጄኒ እየሮጠች መጣች። እጁንም ከወጥመድ ውስጥ አወጣችለት። ከዛም ሴፍ የሆነ ቦታ ፍለጋ መጓዝ ጀመሩ። እየሄዱ እያለ ጄኒ የሆነ ነገር ከፊት ለፊቷ አይታ ደርቃ ቀረች። አንድ ሰው ከፊት ለፊታቸው ቆሟል፣ ግን ምን ይሁን ምን አያውቁም። ሰውየውም ተኮሰባቸው። እነሱም በፍጥነት መሬት ላይ ተኙ። ሰውየው ግን ያለማቋረጥ ይተኩስባቸው ጀመር። ቶምም አንድ ነገር አስተዋለ። አንድ ጥይት ከተተኮሰ በኋላ 10 ሰከንድ ቆይቶ ነበር ሁለተኛ ጥይት የሚተኮሰው። እቺ 10 ሰከንድ ቀጣዩን ጥይት የሚያቀባብልበት ሰዓት ነበር። እናም እነዚህ ሰዎች ሊያመልጡ ከቻሉ ሊያመልጡ የሚችሉበት ብቸኛ መንገድ እቺ 10 ሰከንድ ነበረች። ቶም ሐሳቡን ለጄኒ ከነገራት በኋላ ልክ አንድ ሲተኮስ ተነስተው ይሮጣሉ። ግን ብዙ ሳይሄዱ ቶም ተተኮሰበት። ጄኒ ደግሞ ይሄን አላስተዋለችም ነበር እና መሮጧን አላቆመችም። ቶም ጭራሽ መንቀሳቀስ አልቻለም። ሲተኩስባቸው የነበረውም ሰውዬ ወደ ቶም መቅረብ ጀመረ። ቶም ህመሙን ዋጥ አድርጎ ወደ ጫካ ውስጥ መሮጥ ጀመረ። ትንሽ ቆይቶም ጄኒ ባሏ ከኋላዋ እንደሌለ አስተዋለች። ምን እንደምታደርግ ማሰብ ስትጀምር የቆመችበት በረዶ መሰነጣጠቅ ጀመረ። ቶምም እዛው በረዶ ላይ እየሮጠ ነበር። እናም ከስሩ ያለው በረዶ እየተሰነጣጠቀ እንደነበር አላስተዋለም። ጄኒም በዛ መሃል የቶምን ድምጽ ሰማች። ልታስጠነቅቀውም ሞከረች፣ ግን ረፍዶ ነበር። ምክንያቱም በረዶ ተሰንጥቆ ቶም ውሃ ውስጥ ገብቶ ነበር። ይህንን ስታቅ ጄኒ በፍጥነት እየተንፏቀቀች ወደ ቶም ሄደች። ውሃ ውስጥም ገብታ ባሏን እየጎተተች አወጣችው። እናም እየመሸ መጣ። ረዥም ሰዓት ከተጓዙ በኋላ አንድ ቤት አገኙ። የሚፈልጉት ነገር ሁሉ ቤት ውስጥ ነበር። ስልክ ሳይቀር ቤት ውስጥ ነበር። ጄኒም ፈጠን ብላ ነፍስ አድኖች ጋር ደውላ ጠራቻቸው። እነሱ እስኪመጡ የባሏን ቁስል ማከም ጀመረች። በስተመጨረሻም ተረጋግተው እረፍት ማድረግ ጀመሩ። ድንገት ጄኒ የሆነ ነገር ትዝ አላት። ከ3 ቀን በፊት አንድ ተራራ ላይ የቱሪስቶች ቦታ ጎብኝተው ነበር። ነዳጅ ሊቀዱ በቆሙበት በስህተት ከፊት ለፊታቸው የነበረ መኪና ጨርፈው ነበር። የመኪናው ባለቤት የለም ብለው ስላሰቡ ምንም እንዳልተፈጠረ ዝም ብለው ሄዱ። በሚቀጥለው ቀን ግን የራሳቸው መኪና ተፍቆ ጠበቃቸው እና ብዙ ስድቦችም ተጽፈውበት ነበር። እናም የዛ መኪና ባለቤት እንዳደረገባቸው አስበው መኪናውን ተከታተሉትና በረዥሙ መኪናውን እየፋቁት እያለ የመኪናው ባለቤት ያዛቸው። ከዛም ጄኒ ሰውየውን መሳደብ ጀመረች። ነገሩን በጣም እያሰበችው ስትመጣ ሊገላቸው የሞከረው ሰውዬ እሱ እንደሆነ ማመን ጀመረች። በሚቀጥለው ቀን ጠዋት የጩኸት ድምጽ ጄኒን ቀሰቀሳት። ነፍስ አድኖቹ ነበር የመጡት። ነገር ግን አንደኛው ሰውዬ የዛ መኪና ባለቤት ይመስላል። ከዛም በድንጋጤ በመስኮቱ በኩል ወጥተው አመለጡ። አንድ ዋሻ ውስጥም ተደበቁ። ከዛ ጄኒ አንድ ድምጽ ሰማች። ወደ ኋላ ዞራ ስታይ አንድ ጥቁር ድብ ነበር።